እነሱ ለምንድን ነው ለገጣፎ ድረስ ቤት ገዝተው የሚሄዱት? ካንትሪ ክለብ መሀል አዲስ አበባ ነው እንዴ ለገጣፎ? ጨዋታው ግልጽ ነው። ክብርት አዳነች አቤቤ እንደምን አሉ? በጊዜ ቁጭ ይበሉ። እኔ ምለው አዳነች አቤቤ ሰው ለገጣፎ የሚሄድ ኮየፈጨም ሄዶ ቤት የሚገዛው ስላለው እኛ እያወራን ያለነው ገንዘብ ስላለውና አቅም ኖሮት ኮየፈጨና ለገጣፎ ሄዶ መሬትና ቤት ስለሚገዛው ሰው አይደለም እያወራን ያለነው አዲስ አበባ ላይ የነበረ ማህበረሰብ ያለ ዕውቀትና ያለ ፕላን ቤቱን አፍርሳችሁና ንዳችሁ ያለ ህዝቡ ፍቃድ እንዴ እዛ ስለጣላችሁ ስለ ደሃው ማህበረሰብ እኮ ነው እያወራን ያለነው እንጂ ለገጣፎና ኮየፈጨ ገንዘቡን ዘጭ አድርጎ ስለሚገዛ ሰው እኛ አይመለከተንም። ምን አገባን እኛ እያወራን ያለነው አቅመ ደካሞች በአቅማቸው ጎመንም ገዝተው ካሮትም ሽንኩርትም አድርገው ባላቸው ነገር ከተማው ላይ ባለው ነገር እየተንቀሳቀሱ ለዕለት ጉርሻቸው የሚንቀሳቀሱትን አሁን ማህበረሰብ አለ እንጂ ለገጣፎ ሄዶ መሬት ስለሚገዛው ሰውዬ አይመለከተንም። መብቱ ነው። ጥሩ አየር ጥሩ ቦታ ሄዶ ገዝቶ መኖር ይችላል። ሆድ ማስባስ በቀላሉ ይሄንን ህዝብ ይቻላል እያሉ ህዝቡ ነቅቶ የደረሰበት ደረጃ ላይ ያልደረሱ ደስ የሚለኝ ነገር ነዋሪዎች አወዳድሩ ሰው እኮ ሆድ ብሶት መሮት ማለት ነው። በቀን 5 እና 6 ሰው እኮ አዲስ አበባ ላይ ራሱን የሚያጠፋው መኖር አቅቶት በኔ እኮ ግራንም ታጋቡኝ እኮ ሆድማ ስለባሰው እኮ በዘፈኑ ደስ ያለው ከከተማ ወጥቶ ዳር ቆሞ ሰው የልቡን ሲነግሩት የኮረኮሩትን ያክል ይስቃል። የዚህ ሰውዬ ዘፈን ልባችንን ስለነካው ሐዘናችንን ስለቀሰቀሰው ሆድ ብሶታችንን በቃላትና በስንኝ ስለተናገረው እኮ ነው እንደዛ ይሆን ነው እንጂ እናንተ ሆድ ባታስብሱ ኖሮ ከተማችን ላይ እዛው በተወለድንበት ባደግንበት ከተማ ላይ እዛው ቦታ ላይ ቤት ተሰርቶልን ኖሮ ኑሯችንን በኖርንበት በደብራችን ባደግንበት ስፍራ ኖረን ቢሆን ኖሮ የፈረሰው ይፍረስ አሮጌው አዲስ ይሁን ማህበረሰቡን ግን ከአምልኮ ስፍራ ነጥላችሁ ወስዳችሁ ነገ ከነጎዳ ህዝብ በአንድነትና በጋራ ተነስቶ ጉሮራችሁን አንቆ እርሶን ከአዲስ አበባ መስተዳድር ጌታዎትን ደግሞ ከ4 ኪሎ ነቅሎ እንዳይወጣ ህዝቡን በታተናችሁት። በቡናና በጊዮርጊስ መካከል የነበረውን ጨዋታ ትላንትና የነበረውን ጨዋነት አይታችኋል። ከትላንት ወደ እዚህ ቦክስ ጨዋታ እስከ ሌሊቱ ስንት ሰዓት ህዝቡ ሰው ይታዘበናል ይበሉ እንጂ የቡናና የጊዮርጊስን ጨዋታ መጀመሪያ አዲስ አበባ ስታዲየም እንዳይደረግ ያደረገው ማን ነው? እርሶ እኮ ነው። የቡናና የጊዮርጊስ ደጋፊ እንደ አዲስ አበባ ተወላጅ እንዲሁም ደግሞ የሁለቱም ክለቦች መነሻቸው እዚቹ አዲስ አበባ ስለሆነ አብዛኛው የሚደግፋቸው ደጋፊ የአዲስ አበባ ልጅ ነው የቡናና የጊዮርጊስ ደጋፊ። ስለዚህ ስቴዲየም ውስጥ ብሶቱን መናገር ጀምሮ ነበር። እግር ኳሱ ላይ በተገናኘ ጊዜ እርስ በርሱ ይበሻሸቃል፣ እርስ በርሱ ይነቋቆራል። ነገር ግን በሀገሩ ጉዳይና በአዲስ አበባ ጉዳይ ግን አንድ አይነት ድምጽ ነበራቸው። ያንን ድምጽ እናንተ አፍናችሁ አዲስ አበባ ስቴዲየምን ለአመታት ከልክላችሁት በሩን ዘግታችሁ ነበር እና ምን ይገርማል ታዲያ እንዴ በህወሓትም ጊዜ እኮ የቡናና የጊዮርጊስ ደጋፊ ስቴዲየም ሞልቶ ነው የሚያየው እና የቡናና የጊዮርጊስ ደጋፊ ስቴዲየም ገብቶ ብልጽግና አንደኛ ነው ያለው። በእርሱ አስተዳደርና መዋቅር ደስተኛ ነኝ አለ። ከከተማ ወጥቶ ዳር የቆመው የአዲስ አበባ ልጅ ስንትና ስንት ኪሎ ሜትር አቋርጦ ነው 4 ባስ 9 ሚኒባስ ተሻግሮ እኮ ነው አዲስ አበባ ስቴዲየም ወጥቶ ኳስ የሚያየው። የጊዮርጊስና የቡና ደጋፊ በምንም ሁኔታ ውስጥ ክለቡን ለመደገፍ የትም ይገኛል። ስለዚህ እርሶ ምን ለማድረግ ፈልገው ነው እንዴ የጊዮርጊስና የቡና ደጋፊ አዲስ አበባ ስቴዲየም መግባቱ የብልጽግናን ትልቅነት የሚያሳይ ነው ብለው ያወራሉ? ትልቅ ሰው አይደሉ እንዴ? የቡናና የጊዮርጊስ ደጋፊ ማለት ነው ክለቡ ሲኦል ቢጫወት ሲኦል ሄዶ ያያል ሲኦል ያያል። አሁን ግን የአዲስ አበባ መዋቅርና መስተዳድር ገሃነም ሆኖበትም ቢሆን ክለቡን ለመደገፍ ማሊያውን ለብሶ ስቴዲየሙን ጢም አድርጎ አይቷል። ግን እንዴት ነው የገባው? በምን አይነት ጥበቃ ነበረ? የፈለገውን እንዳይናገር አፈናችሁታል። የመጀመሪያው ትልቁ የሳይክል ውድድር ዓለም አቀፍ ውድድር እዚህ ኢትዮጵያ ያካሄደ። ከእርሶ ጋር አንድ ነገር እንወዳደር። እርሶ በከተማው የሚኖረው ህዝብ ደስተኛ ነው ብለው ካመኑ ማለት እስቲ ሜዳውን ይፍቀዱለት፣ ይውጣና ህዝቡ ስሜቱን ይናገር። እውነት እርሶ የሚያስተዳድሩት የአዲስ አበባ ነዋሪ በእኔ አስተዳደር ደስተኛ ነው ካሉ ሜዳውን ይፍቀዱለትና ከኮየ ፈጬም ከቡልቡላም ከየትም ቦታ ላይ
እንዲሁም ደግሞ ከተማ ውስጥ ካለው ህዝብ ተወጣቶ መስቀል አደባባይ ላይ ሐሳቡን እንዲገልጽ ፍቀዱለት። እስቲ ይሄን አድርጉ። ያኔ እኛም ለዚህ ህዝብ ድምጽ መሆኑን እናቆማለን። እውነትም ይሄ ህዝብ ደልቶታል ብለን ድምጻችንን እናቆማለን። ግን አታረጉትም። እስቲ ለህዝቡ ድምጹን እንዲያሰማ ሜዳውን ፍቀዱለት። ወይ ፍንክች